ሰላም እንዴት ናችሁ? ዛሬ እንደምታዩኝ እንደዚህ በትልቅ ሳህን ሩዝ ይዤ ከእበላለሁ። ነጭ ሩዝ ነው። ነጭ ሩዙን ግን ብቻውን አይደለም የምበላው፣ ከአልጌ ጋር ነው የምበላው። አልጌ ወይ ደግሞ ስዋድ ወይ ስዊች ተብሎ የሚጠራውን ይሄንን የምታዩትን እንትን እንዳጋጣሚ ፊሊፒንስ እያለሁ ነው ይሄን ቪዲዮ የቀረስኩትና ለምን አልነግራቸውም ብዬ በጣም እንትን ብዬ ነው። እና እኔ በጣም ፊልም እወዳለሁ። በተለይ የኮሪያ ድራማ አዲክት ነበርኩኝ። እስፔሻሊ ከ6 ከ7 ዓመት በፊት በጣም የኮሪያ ፊልም እወዳለሁኝ እና በጣም አንድ ሌሊት 20 ኤፒሶድ ሁሉ ጨርሼ አውቃለሁኝ። በመነገተው እየተዳፈው ስራ ስሰራ ነበር አስታውሳለሁ። እና እንደዚህ እና በቃ በጣም ምግባቸውን ሁሉን በቃ በሞክር በቃ ደስ ይለኛል። ብቻ የሞካከርኳቸውን የኮሪያ ምግቦች ምናምን ላሳያችሁ እሞክራለሁ በሚቀጥለው ቪዲዮ። ለአሁኑ ግን እዚህኛው ላይ ትኩረት ላድርግ። ይሄ አልጌ ነው። ይሄንን አልጌ ምን ላይ ነው እንትን ያልኩት? መጀመሪያ እንደዚህ ሀላል መሆኑን ያረጋገጥኩት። ምክንያቱም ያው ከአሳማ ጋር ያለኝ ነገር ጥሩ አይደለም። በጣም ነው አሳማ መብላት የሌለብኝና ሀላል እንደሆነ አወቅኩኝ። ከዛ በኋላ ማየው ፊልም ላይ ነው እንደነገርኳችሁ፣ ሱሺ ላይ እንደዚህ ከስር አሳ ጥሬ አሳ ምናምን ተደርጎ ሩዝ ምናምን ተደርጎ እና በቃ ይሄ ነገር ምንድን ነው? በቃ መሞከር አለብኝ። ባህሬ ላይ የእውነት ነው የምነግራችሁ። ኮሪያን ሬስ የኮሪያን እቃ የሚሸጥበት ቦታ ገብቼ ልገዛ ብዬ ማለት ነው አነሳና ትንሽ ፕራይስ ይሆናል። ጭማ ውድ ነው፣ እንደዚህ ዲዘርቭ አያደርግም። በቃ ሌላ ጊዜ ሞክራለሁ ምናምን ነገር አልኩኝ ማለት ነው። ፊሊፒንስ ግን ይሄ በጣም ርካሽ ነው። ይሄ የምታዩትን ሁለቱም ቦክስ በ100 ፔሶ ነው ያገኘሁት። በጣም ትንሽ ብር ነው፣ በስ የመጨረሻው ትንሹ ብር ነው ማለት እችላለሁ። ከዛ 50 ብር 20 ብር ምናምን አለ፣ ግን በ100 ብር ይህንም ያህል ነገር ራት ያበላል ማለት ለመናገር። ከሩዝ ጋር ነው ስሞክረው፣ በቃ እንደዛ ነው። እንደዚህ አሁን እንደምታዩኝ ይሆንኩትኝ እና ጣዕሙን ንገሪኝ ካላችሁ፣ ከዚህ በፊት በልታችሁ ማታውቁ ከሆነ ጣዕሙ ባህር ዳር ሄዳችሁ ዋኝታችሁ እንደዚህ አይነት ጣዕሙ እንደዚህ አይነት ሽታ ነው ያለው። ይሄ እንደውም በእንትን የታሸነ በወይራ ዘይት የታሸነ። ከዛ በኋላ ምን እንደሆነ አላወቅኩም። በቃ ምንድን ነው በቃ ለየት ያለ ነገር ነው። አልጌ መሆኑን ራሱ ያወቅኩት አሳ ብዬ ለእናንተ ይሄን ቪዲዮ በቃ እንዴ ምን ብዬ ነው የምነግራቸው? እንደ አሳም ነገር ይላል። በቃ እንዴት ብዬ ለእናንተ ዲስክራይብ ማድረግ እንዳለብኝ ስላላወቅኩኝ ከዛ ነው ሄጄ ጎግል ላይ ሳይ ለካ ፍሬንድ በቃ እንዴት ብዬ ልንገራችሁ እንትን ነው አልጌ ነው። እና 4 5 የታጠበ አልጌ ነው ምናምን እና መቼም አልጌ የማታውቁ ይሄ የባህር ውስጥ አልጌ ነው። ይሄ ባህር ላይ አረንጓዴ የሆነው ነገር የሚታየው ሄልዚ የሆነው አልጌ ነው ማለት ነው። እውነት ለመናገር ጎግል ሳድርግ ምንድን ነው ያገኘሁት? ይሄ የደም ግፊት ላለበት ኮሌስትሮል ለበዛበት ሰው ቆንጆ ነው። በተለያየ ሚነራል የበለጸገ ነው። ቆንጆ ነው ምናምን ብለው ነው እንትን ያሉት። እና እኔ ይመስለኛል እነዚህ ኮሪያዎች በተለይ ጃፓን፣ ኮሪያ በተለይ ጃፓኖች ሱሺ ይበላሉ ታውቃላችሁ። ኮሪያዎች ኪምባብ የሚባል ምግብ አላቸው። በዚሁ ቅጠል ተጠቅሎ የሚሰራና ቆዳቸው ጤነኛ ነው፣ ሄልዚ ናቸው ይመስለኛል። እንደዚህ አይነት ምግብ ስለሚበሉ እድሜያቸው ረጅም ነው ብዬ አሰብኩኝ። ስለ እንትኑ ንገሪኝ ካላችሁ በቃ የሚንኮሻኮሽ አይነት ቅጠል ነው። ከዛ እኔ መጀመሪያ ላይ ብዙ አልተመቸኝም። የኔ ሩዝ በስመቲ ነው። ለእንትን እኔ በስመቲ ሩዝ እኔ ለሌላ ምግብ ልሰራበት እንጂ ለዚህ ዓላማ ብዬ አልነበረ የሚገዛው። ስለዚህ ጨበጥ አደረኩትኝና ውስጡ እንደዚህ እንደምታዩት ድጋሚ እንትን ለማለት ሞከርኩኝ። ግን እውነት ለመናገር ብዙ አልበላሁኝም። በቃ እንደውም የዚህን ቀን ምንም አልበላሁኝም ነበር። ይሄንን ለእናንተ እንትን ለማለት ብዬ ማለት ነው። ብዙ መብላት ለእናንተ ማሳየት ፈልጌ ነበረ። ምንም ነገር መብላት እችላለሁ። አዎ ምንም ነገር መብላት እችላለሁ። አይ ቲንክ ይሄን አልጌ ከበለው ብዙ ነገር መብላት እንደምችል አውቄያለሁኝ። እስካሁን አይምሮ ተቀብሎ ያልበላሁትኝ ወይ ደግሞ እስካሁን ከአንደኛ የምግብ ልምድ የአሳማ ስጋና እዛ ፊሊፒንስ ሄጄ እንትን ካልኩት ይሄ እንቁላል ፊሊፒንስ ውስጥ እስከ ጫጩት ምናምን ተቀቅሎ ይሸጣል። እኔ እሱንም በቃ አይምሮ አልፈቀደም፣ አልበላሁኝም። እና ደግሞ ይሄ ሱሺ በጣም ጓደኞቼ ሱሺ ይበላሉ። አሁን ኢትዮጵያ ላይ ሱሺ በቃ
አይ ቲንክ በጣም ብዙ ሰዎች ይበላሉ እና እንዲህ ጥሬ አሳም አይምሮ ተቀብሎ መብላት የማይችለው ነገር ሆኗል ማለት ነው። ለወደፊት ግን አላውቅም፣ ሜቢ ልወደው እችላለሁ። አሁን ወደዚህ ቪዲዮ ስመጣ ይሄንን ምግብ ደግመሽ ትበያለሽ ደግሞ እንደነሱ ልትበይ ትችላለሽ? በታምር አላደርገውም። ግን የዚህን ቀን ኤክስፒሪየንስሽ ልምድሽ ምን ነበረ? ወይል እንግዲህ እንደምታዩት ነው። ብዙ አይከፋም። የዚህን ያህል የሚያንገፈግፍ ምግብ አይደለም። ቢበላም ኢትስ ኦኬ ነው። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።